በአዲስ አበባ በተለያዩ አካባቢዎች አፈሳ እየተካሄደ እንዳለ መረጃዎች ያመለክታሉ። አፈሳው ምክንያቱ በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ በአማራ ክልል ለገባው ጦርነት እየደረሰበት ላለው ከፍተኛ ኪሳራ የወታደር ቁጥሩን ለመጨመር በተለያዩ የሀገሪቱ አካባቢዎች አስገዳጅ ብሔራዊ ውትድርና ከመጀመሩ ጋር ተያይዞ አፈሳው እየተከናወነ ሊሆን እንደሚችል ነው የሚገመተው። በአማራ ክልል በተለያዩ አካባቢዎች ዛሬም እንደ መሰንበቻው ውጊያው ተጠናክሮ ቀጥሏል። በተለይም በሸዋ ያለው ጎልቶ የሚጠቀስ ሆኗል። በአብይ አህመድ አገዛዝ በኩል እስከ መጪው ግንቦት ወር በፋኖ በኩል ያለውን ኃይል ለማዳከም የሚደረገው አዲስ ዘመቻ በዋናነት ሸዋ ላይ በተጠናከረ መልኩ እየተካሄደ ይገኛል። እነዚህን ጉዳዮች በማንሳት ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። በጣም ነው ማመሰግነው። እንግዲህ ከድሉ ዜናዎች እንጀምር። በርካታ ድሎች ተገኝተዋል። ሰሞኑን አገዛዙም የሚደብቀው አይደለም። ባለፈው በዘገባህ እንዳመለከትከውም መስመራዊ መኮንኖችን ጨምሮ 2 ጀነራል መኮንኖች ከፍተኛ ጉዳት የደረሰባቸው እንደሆነ ይታወቃል። አንደኛው ተገድለዋል፣ ሌላኛው ከፍተኛ የመቁሰል አደጋ ደርሶባቸው ለከፍተኛ ሕክምና በሄሊኮፕተር መወሰዳቸው ተዘግቧል። ዛሬ በሸዋ አካባቢ ያለው የተጠናከረ ውጊያ ምናልባትም አገዛዙ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር እንደሆነ ነው የሚገመተው። ምንድነው ያለው በዛ አካባቢ በዛ ቀጠና ያለውን አጠቃላይ ሁኔታ መረጃውን ብታካፍልን። ከሰሞኑ የብልጽግና ከፍተኛ ወታደራዊ አመራሮች ተሰብስበው በፋኖ ኃይሎች ተይዞ የነበረውን አካባቢ ለማስለቀቅ ሙከራ አድርገው በበርካታ ቦታዎች ላይ ተመተው እንደተመለሱ ይታወቃል። አሁን ደግሞ ምናልባት በጥናት ላይ የተመሰረተ ይሁን አይሁን ባይታወቅም የፋኖ ኃይሎች በዋናነት መሪዎቹ ጀነራል ተፈራ ማሞን፣ ምሬ ወዳጆን እንዲሁም መከታው ማሞ ይገኙበታል በተባሉ አካባቢዎች ላይ ከፍተኛ የሆነ ጦር በማዝመት መሪዎቹ በመግደል ወይም በመያዝ ወይም በማቁሰል ያው እንደሚባለው እረኛው ምታው መንጋው ይበተናል የሚል አይነት ያለው ዘመቻ ከፍተዋል። ነገር ግን በተለይ በሰሜን ሸዋና አጎራባች በሆኑ የወሎና የጎጃም ቀጠናዎች ኢንተርኔትን እና ስልክን ሙሉ በሙሉ በመዝጋት በርካታ ጦር በማዝመት የፋኖ ወታደራዊ አመራሮች ቁልፍ የሆኑ ወታደራዊ አመራሮችን ከቻሉ ለመያዝ ካልቻሉ ደግሞ ለመግደል ወታደራዊ ዘመቻ ጀምረዋል። በተለይ በዋናነት የአገዛዙ በርካታ ጦር ይፋት፣ መንስ፣ መራቤቴ፣ ወግዲ፣ ከለላ፣ ሸበል በረንታ እስከ ደጀን ድረስ የዘለቀ ባሶሊበን የጁቤ ድረስ የዘለቀ እንግዲህ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አንደኛው ዞን ወደ ሌላኛው ዞን ተሻግሮ ገዛ እንዳይሰጥ ለማድረግ በሚመስል ሁኔታ እነዚህን የሰሜን ሸዋ አጎራባች የሆኑ የሸዋና የጎጃም ወረዳዎች ላይ ዘመቻ አድርጎ ስበርሳቸው እንዳይሰጣጡ ለማድረግ ሙከራ አድርጎ ነበረ። ነገር ግን የተቋረጠው ስልክ የተቋረጠው ኔትወርክም ሊያስቆማቸው አልቻለም። የፋኖች በርካታ ኃይል ወደ ግንባር አስጠው በመልሶ ማጥቃትና በከበባ ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የሄደው አገዛዝ ጦር ተመቶ ተጨማሪ ኃይል እያጓጓዘ መሆኑ ሲታወቅ የፋኖ ኃይል ደግሞ ከተለያየ ቦታ ኃይሎቻቸውን ወደዚህ ከፍተኛ ውጊያ ወደ ተከሰተበት አካባቢ በማስጠጋትና በአንዳንድ ወታደራዊ ቀጠናዎችም ከበባና ቆረጣ በመፈጸም ጉዳት እያደረሱበት ነው የሚገኙት። ይህን ተከትሎ መሳይ እንግዲህ ከ3 ቀናት በፊት በወግዲ ወረዳ የፋኖ ኃይሎች አይቀጡ ቅጣት መጥተው በርካታ የአገዛዙን ጦር ወታደራዊ ጄኔራሎችን ጨምሮ ማቁሰል፣ መግደል፣ በርካታ ጦር ደግሞ መማረክ መቻላቸው ይታወቃል። እንግዲህ አሁን እንደተለመደው ከ35 በላይ ንጹሐንን በወግዲ ወረዳ ብቻ ጭካኔያዊ ተግባር ፈጽሞባቸዋል። 35 ንጹሐንን ገሏል። በሸዋም እንዲሁ እየተደገመ ነው። ምክንያቱም በሸዋም በወሎም በጎጃምም ዘመቻ ፈጽሞ ከፍተኛ ጉዳት ሲደርስበት በከተሞች ላይ በመግባት ሲቪሊያንን እየገደለ ነው። እንግዲህ በተለይ በወግዲ አካባቢ ከአንድ ቤተሰብ 5 ሰዎችን እንደገደለ መረጃዎች እያመላከቱ ነው የሚገኘው። ይሄ የመሸነፍ ምልክት እያሳየ እንደሆነ ነው መረዳት የሚቻለው። እንግዲህ አብይ ኮምቦልቻን በሚጎበኝበት በትናንትናውና በዛሬው ዕለት በወግዲ ወረዳ ከኮምቦልቻ ከተማ በቅርብ ርቀት የምትገኘው ኮምቦልቻ ከተማ ላይ ግን የፋኖ ኃይሎች ከፍተኛ ክሳራ አድርሰውበት በሲቪሎች ላይ ግድያ እየፈጸመ እንደሚገኝ ነው መረጃዎች የሚያመላክቱት። እንግዲህ በዚህ በሰሜን ሸዋ አካባቢ አሁን በጠቀስኳቸው ወረዳዎች 22 ጊዜ በዛሬው ዕለት 22 ጊዜ የሄሊኮፕተር በረራ በማድረግ ኮማንዶዎችን እያመላለሰ ነው የሚገኘው። እንግዲህ የሪፐብሊካን ጋርድና የአየር ወለድና ኮማንዶ አባላት ወደ ጦር ግንባር በማሰለፍ ልክ አዲስ ኃይልና በጣም ተዋጊ እንደሆኑ አድርጎ ለማሳየት ሙከራ እያደረገ ነው። የፋኖ ኃይሎች ግን አንድም ኢንች ከቦታቸው አልተነቃነቁም። እንዲያውም ይባስ ብሎ በተለይ በይፋትና መንዝ መራቤቴ ቀጠናዎች ላይ በጣም አይቀጡ ቅጣት እየቀጡት እንደሆነ ነው መረጃዎች እያመላከቱ የሚገኙት። ተመሳሳይ ዜና መሳይ የመይሳው ካሳ ኮር በተለይ በምዕራብ ጎንደር በቋራ አካባቢ ከጥር 28 እስከ ዛሬ ድረስ በጎንደር ለ4 ተከታታይ ቀናት በቋራ አካባቢ ከፍተኛ ውጊያ እየተደረገ ነው። በተለይ
ቋራ አባድግሱ በሚባለው አካባቢ እንዲሁም ለቋራ ጎራባች የሆነ ወረዳ አለፋ ወረዳ ጋዝጌ የሚባለው በጣም ከፍተኛ የሆነ የፋኖ የሰራዊት ክምችት ያለበትን ቦታ ለመምታት እንዲሁም ከጎንደር ከተማ በጭልጋ አድርጎ ወደ መተማ ስንሄድ የምናገኛት የጀግኖች ሀገር አዳኝ ሀገር ጫቆ የተባለችው ነጋዴ ባህር ከተማ አቅራቢያ በጣም በርካታ ውጊያ ከተደረገ በኋላ በእነዚህ በሶስት ወረዳዎች ላይ በአራት ተከታታይ ቀናት በተደረገ ውጊያ ከ171 በላይ የአገዛዙን ጦር መደምሰሳቸውን የዛ አካባቢ የህዝብ ግንኙነት አስታውቋል። በተለይ በሌሊት በተፈጸመ ጥቃት ነው በርካታ ጉዳት የደረሰበት የአገዛዙ ጦር። የቋራው ትንቅንቅ አሁንም እንደቀጠለ ነው። እንግዲህ እነሱ ወደ ቋራ አካባቢ እንቅስቃሴ ሲያደርጉ የፋኖ ኃይሎች ደግሞ በዚህ በምንጃር በሸንኮራ እና በሞጆ አካባቢ አሁንም ከፍተኛ ሰራዊታቸውን አስጠግተው ወደ ጥቃት ለመሄድ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላክቱ የሚገኙት። እንግዲህ በጎጃም በእናርጅና እናውጋ ወረዳ አካባቢ በጣም ከፍተኛ የሆነ ሰራዊት ያሰለፈ ሲሆን እነዚህ በዋነኝነት ያደረገበት ዋነኛ ምክንያት በዛ አካባቢ የሚንቀሳቀሱ ፋኖች በተለይ በሸበል በረንታ በእናርጅና እናውጋ በደጀን አካባቢ አቆራርጠው አባይን ተሻግረው ለፋኖ ኃይሎች ገዛ ይሰጣሉ የሚል እና የማደናገሪያ ውጊያ ለመክፈት አስቦ የነበረ ቢሆንም 2 ሰዓት ባልሞላ ጊዜ ውስጥ ያንን አካባቢ በማጽዳት አሁንም ከፋኖ ኃይሎች ጋር ተቀላቅለው ከፍተኛ የሆነ ድል እያስመዘገቡ እንደሆነ ነው መረጃዎች የሚያመላክቱት። የሰሜን ሸዋው ከፍተኛ የሆነ ውጊያ ግን በተለይ በምንጃር በረህት ወረዳ እና ሀገረ ማርያም በመራቤቴ ሬማ ቀጠና መንዝና ባሽ ቀጠና ይፋት ኤፍራታና ግድም ስምሪት የወጣው የአገዛዝ ጦር ከፍተኛ የሆነ ጉዳት እንደደረሰበት ነው የአካባቢ ምንጮቻችን እየነገሩ የሚገኙት። ከዚህ በፊትም እንደዚህ አይነት ውጊያ ያደረገ በተከታታይ በተለይ በዋናነት በሰሜን ሸዋ የፋኖ ኃይሎች አንድ ሆነው በአጭር ጊዜ ውስጥ ወደ አዲስ አበባ ለመምጣት ስትራቴጂክ ቦታ በመሆኑ 5ቱን የአየር ወለድ ክፍለ ጦሮች በዛ አካባቢ በማሰለፍ ለመግታት ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ቦታቸውን እስካሁን ድረስ እንደያዙና በአንዳንድ ቦታ ላይም የመልሶ ማጥቃት በማድረግ ከፍተኛ ድል እየተጎናጸፉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ብር አዳማ ከምትባለው እንዲሁ የቋሪት ወረዳ በገበዘ ማርያም አቅራቢያ የምትገኝ ቋሪት ወረዳ በርካታ የአገዛዙ ጦር ምሽግ አድርጎ ወደ ሰከላ ወደ አዴት ወደ ደጋዳሞት ወደ ቋሪት እና ወደ ጃቢ ጠናን አካባቢ አማካኝ የሆነች ቦታ ነች። በዚች ብር አዳማ በተባለች ከተማ ላይ የፋኖ ኃይሎች በአራት አቅጣጫ በከተማው የሚገኘውን የአገዛዙ ጦር በመምታት ወደ ገበዘ ማርያም ከተማ እንዲሸሽ አድርገውታል። በተለይ ይሄ በዋናኝነት የተፈጸመው ደግሞ እነሱ ብር አዳማ ላይ ምሽግ ሰርተው እነዚህ አራት ወረዳዎች እንዳይገናኙ ለማድረግ ሙከራ ያደረጉ ቢሆንም የፋኖ ኃይሎች የሚኒሻ ኃላፊው ወደ ከተማው ገበዘ ማርያም በመግባት ዋና አስገዳይ ጦር መሪ የነበረውን የዛን አካባቢ የሚኒሻ ኃላፊ 50 አለቃ ነው ይሄንን በከተማ ኦፕሬሽን ስለመቱት እና ከፍተኛ ሽብር በመፈጠሩና አጃቢዎቹን ጨምሮ በርካታ በከተማ ላይ የነበሩ የሚኒሻ አባላት ከና አዛዦቻቸው በመደምሰሳቸው ብር አዳማ ላይ የነበረው ሽብር ላይ ሲሆን በአራት አቅጣጫ ከበባ በመፈጸም ድንገተኛ ጥቃት በማድረስ ድል መጎናጸፋቸውና ብር አዳማ አሁን በፋኖ ቁጥጥር ስር መግባቷ ነው እየተመላከተ የሚገኘው። መሳይ እንግዲህ ይሄ የሚያሳየው መሳይ ስልክ በመጥለፍ በፖለቲካዊ ሁኔታም ጠዋትና ማታ በፌስቡክ እና በትዊተር እንዲሁም በዩቲዩብ መገናኛ ብዙሃንን በመጠቀም የውሸት ዜና ፋኖ ጠፍቷል፣ ደክሟል፣ ከእንግዲህ በኋላ አቅም የለውም ለማለት ከፍተኛ ጥረት አድርጎ ነበረ። በዛ በፊትም ደግሞ የስልክ ጠለፋ በማድረግ እርስ በርሳቸው እየተጋጩ ነው፣ እየተመታቱ ነው፣ እየተገዳደሉ ነው በማለት የስልክ ጠለፋን እና የውሸት ዜናዎችን በማሰራጨት ፋኖን ለማድከም ጥረት አድርጎ ነበረ። እንግዲህ ደግሞ አሁን ምናልባት ከወር በፊት ደግሞ የደከሙ ከትግሉ ለመሸሽ የፈለጉ ሰዎችን በገንዘብ በመደለል ወደ ከተማ እንዲመጡ በማድረግ እነዚህን ሰዎች ከፍተኛ ገንዘብ መድቦ እና ጥቅም በመስጠትና በመደለል ወደ ከተማ አስገብቶ እነዛን መስክ ላይ ያሉ የፋኖ ጠንካራ ታጋዮችን ለመሳብ ከፍተኛ ጥረት አድርጎ ያልተሳካለት የአገዛዝ ጦር አሁን ደግሞ ሰርጎ ገቦችን ተጠቅሞ የፋኖ አመራሮችን ለመምታት በጣም ከፍተኛ የሆነ የድሮን አሰሳ የሄሊኮፕተር አሰሳ በአንዳንድ ቦታ ላይም የሚግ አሰሳ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎች አሁንም በዚህ ከፍተኛ መልሶ ማጥቃት እያደረጉ እንደሆነ ነው። በተለይ በአማራ ክልል ለ11ኛ ጊዜ ዘመቻ ማወጁንና ሁሉም መንገዶችን ተጠቅሞ የፋኖ ኃይሎችን ወደ አዲስ አበባ የሚያደርጉትን ጉዞ ለማስቆም በርካታ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ
እንግዲህ በሰሜን ሸዋ ብቻ ሳይሆን በሌሎችም የአማራ ክልል አካባቢዎች የኢንተርኔትና የስልክ አገልግሎት መቋረጡ የተሰማ ነው። በስልክና ኢንተርኔት በዋናነት የተቋረጠባቸው አካባቢዎች ሰሜን ሸዋ በርካታ ወረዳዎች ነው። በወሎ በምዕራብ ወሎ ዞን እንደዚሁ የተለያዩ ወረዳዎችና ከተሞች፣ በምስራቅ ጎጃም ዞንም በርካታ አካባቢዎች ላይ ስልክና ኢንተርኔት መቋረጡ ነው የተሰማው። እስከ ግንቦት ድረስ አጠናቅቃለሁ ያለውን ዘመቻ ለማከናወን እንደሆነም ነው የሚገመተው። ግን እንደው በአጠቃላይ ምን ያገኘው ውጤት አለ? እስካሁን ፋኖች ከይዞታቸው የተነሱበት ወይም ደግሞ ያፈገፈጉበት ሁኔታ የለም። ከዛ በተቃራኒው ግን በርካታ ኪሳራ እየደረሰበት ያለው አገዛዙ ነው። ምን ውጤት ተገኘ? እንደ ከዚህ በፊቶቹ በኪሳራ የሚጠናቀቅ እንደሚሆን አያያዙ ወይም ደግሞ እየታየ ያለው አጠቃላይ ሂደቱ የሚያመላክት ነው። እንደው በእነሱ በኩልስ የተገለጸ ነገር አለ? እንዲህ አይነት ድሎች ተገኝተዋል ብለው የሚናገሩት ነገር አለ? መሳይ የተለመደ ነገር ነው እየተፈጸመ እኮ ያለው። በአማራ ክልል ለ11ኛ ጊዜ እኮ ዘመቻ ጀመረ። ነገር ግን የፋኖ ኃይሎችን በቃ ሊገፋቸው አልቻለም። እንዲያውም በትላልቅ የወታደራዊ ምሽጎች ላይ ጥቃት እየፈጸሙ ጀነራል እስከ መግደል እና ጀነራል እስከ ማቁሰል፣ ኮሎኔሎችን እስከ መማረክ ደረጃ እኮ ደረሱ። ከዚህ በላይ እንግዲህ ትልቅ ድል የት አለ? ምናልባትም እነሱ የመሰላቸው አማራ ክልልን ካጸዱ በኋላ የፋኖ ኃይሎች የአማራ ክልልን ምስለኔ አስተዳደር መጥተው አማራ ክልልን ከተቆጣጠሩ በኋላ ጉዟቸው ወደ አዲስ አበባ ያደርጋሉ የሚል ግምት ነበረው። እሱ ግምት አሁን የተሳሳተ ግምት እንደሆነ ገብቶታል። ምናልባትም ለአዲስ አበባ ቅርብ የሆነ የሰሜን ሸዋ ስትራቴጂውና ወታደራዊ ጠቀሜታቸው ከፍተኛ የሆኑ ቦታዎች ላይ በፋኖ ቁጥጥር ስር በመግባቱ ይህንን አካባቢ ከፋኖ ኃይሎች ለማጽዳትና ወደ አዲስ አበባ የሚያደርጉትን ጉዞ ለማደናቀፍ ነው። አሁን በሰሜን ሸዋና ምናልባትም በምስራቅ ጎጃም በሸበል በረንታ እና በወሎ ደግሞ በወግዲ ወረዳ አጎራባች ወረዳዎች ላይ ትብብር አድርገው ወደ ጠቅልለው ወደ ሰሜን ሸዋ ከመጡ በኋላ በተለያየ አቅጣጫ ልክ ኢህአዴግ 83 ዓመተ ምህረት ወደ አዲስ አበባ ሲገባ የተጠቀመውን መንገድ ይጠቀማሉ በማለት ከፍተኛ ሽብር ውስጥ ነው እየደረሰበት ያለው። ይሄ ሽብር የወለደው አጠቃላይ እንቅስቃሴ ነው ማለት ይቻላል። በዘመቻ ግን ያገኙት ድል የለም። ምናልባትም በውጊያ ድንጋይ አይደለም የሚወራወሩት፣ ጥይት ነው፣ አረር ነው የሚወራወሩት። የፋኖ ኃይሎች መስዋዕትነት ሊከፍሉ ይችላሉ። ነገር ግን ትግሉን ወደኋላ ፈቅ ማድረግ ወደማይቻልበት ደረጃ እንደደረሰ ነው ከመንግስት ድንጋጤ እየተገነዘብን ያለ ነው። ይህ ሁሉ ሙከራ ብልጽግና ይህን ሁሉ ሙከራ አድርጎ ብልጽግና ምን አገኘስ ብለን ስንጠይቅ ምንም። ምናልባትም ከጉልበቱ እየደከመ ተስፋው እየኮሰመነ ሰራዊቱ እየተበተነ እየተመታ ነባር የሚባለው ሰራዊት ምናልባትም በትግራይ ክልል ውጊያ ያደረገው ሰራዊት አሁን የለም፣ ጠፍቷል፣ ሙሉ በሙሉ ጠፍቷል። ስለዚህ አዳዲሱን ሰራዊት በውጊያ ወደፊት እያስገባ እየገፋ እያስፈጀው እንደሆነና እንግዲህ በአንድ ቀጠና በ3 ወረዳ በ4 ቀን በተደረገ ውጊያ 171 የመከላከያ ኃይል በአንድ አካባቢ መገደሉ እንግዲህ ምን ማለት ነው? በዚህ 171 ወታደር ሲገደል መስመራዊ መኮንኖች አሉ፣ አዋጊ ሻምበሎች፣ አዋጊ መቶዎች፣ አዋጊ ሻምበሎች ይገኙበታል። በዚህ ውጊያ ምናልባት ከአዲስ አበባ ሩቅ ወደሆነ ቦታ ላይ እንኳን እየከፈለ ያለው ከፍተኛ ዋጋ ፋኖን ወደፊት ከመገስገስ ወደኋላ አላደረገውም። እንግዲህ ነባር ሰራዊቱ አልቆበታል። ወጣቱን እንግዲህ ዛሬ እንደተገነዘብነው ከሆነ በበርካታ የአማራ ክልል አካባቢዎች፣ የደቡብ ክልል አካባቢዎች፣ ዛሬ ደግሞ በአዲስ አበባ አካባቢ ከፍተኛ የሆነ የወጣት አፈሳ እየተፈጸመ እንደሆነ ነው መረጃዎች የሚያሳዩት። ግን የአማራ ክልልን አጠቃላይ እንቅስቃሴ በተለይ የፋኖችን እንቅስቃሴ በምንም ተአምር መግታት እንዳልቻለ መንግስት አሁን ያመነ ይመስለኛል። ይሄ የመጨረሻ ዘመቻ እያደረገ ነው የሚገኘው። የፋኖ ኃይሎችም እንኳንስ ጀነራል ተፈራ ማሞን፣ እንኳንስ ምሬ ወዳጆን፣ እንኳንስ መከታው ማሞን አይደለም ይዞ ማምጣት አይደለም፣ እነሱ ተቆጣጥረውት የነበረውን በጣም በቅርብ ርቀት በተለይ ሬማ በሚባለው አካባቢ የሄደው የመከላከያ ኮማንዶ ኃይል ተመቶ ወደ ደብረ ብርሃን እየሸሸ እንደሆነ ነው። ምናልባትም አሁን ዛሬ ከሰዓት በኋላ የደረሰኝ መረጃ በሞጆ አካባቢ የፋኖ ኃይሎች በጣም ከፍተኛ እንቅስቃሴ እያደረጉና በሰሜን ሲባሉ በምስራቅ ሲባሉ በምዕራብ እየመጡ ከፍተኛ የጎኑ ጋት እየሆኑበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በአዲስ አበባ እየታየ ያለውን አዲስ ዙር አፈሳ የተመለከተውን ዘገባ ምናልባት ከተለያዩ ወገኖችም ለማጣራት ሞክረናል። ምክንያቱ ከምን ጋር የተያዘ ነው የሚለውን በቅርቡ የአፍሪካ ህብረት ስብሰባ ስለሚከናወን እንደተለመደው ጎዳና ላይ ያሉ ኢትዮጵያውያንን
በተለያየ መልኩ መኖሪያ አልባ ሆነው በየጥጋ ጥጉ የሚኖሩትን እያፈሰ እንደሚወስደው የተለመደ ተግባሩ ነው። ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነበረ። ነገር ግን የሚደርሱን ዘገባዎች የሚያመለክቱት በቀጥታ ወደ ወታደራዊ ማሰልጠኛ ካምፕ ለመውሰድ አፈሳ፣ አስገዳጅ ብሔራዊ ውትድርና ምልመላ እየተከናወነ እንዳለ ነው። ይሄ በመሃል አዲስ አበባ እየተከናወነ መሆኑን ነው የሰማ ነው። ምናልባት ከዚህ አንጻር ያገኘኸው መረጃ አለ? አዲስ አበባ ላይ አፈሳ እየተከናወነ ነው የሚለው መረጃ ከተለያዩ ወገኖች ነው ለአንከር ሚዲያ እየደረሰ ያለው። አዲስ አበባ በሁሉም ክፍለ ከተሞች ማለት በሚያስችል ደረጃ ዛሬ ከሌሊቱ 11 ሰዓት አነጋግ ላይ ከፍተኛ የታጠቀ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አባላት፣ የአዲስ አበባ ፖሊስ፣ ሌሎችም አደረጃጀቶችን ተጠቅሞ አንደኛ በአዲስ አበባ ከተማ የሚገኘው በጎጃም በረንዳ አካባቢ የሚገኘው መናኸሪያ አውቶቡሶቹ እንዳይወጡ በማድረግ ከ48 በላይ አውቶቡሶችን ለግዳጅ አሰልፎ መጀመሪያ ግዳጅ ወደ ወታደራዊ ግዳጅ ትሄዳላችሁ በማለት ትራንስፖርትን እንቅስቃሴ እንዳያደርጉ በማድረግና አፈና በመፈጸም ሊነጋ ሲል ከ12 ሰዓት ተኩል ጀምሮ ግን በዛ አካባቢ ያሉ ወጣቶችን ወደ መርካቶ ይገባል፣ ወደ ጎጃም በረንዳ ይገባል፣ ወደ ጮህ በረንዳ ይገባል፣ ወደ ተክለ ሃይማኖትም ይሄዳል፣ ወደ ኮልፌም ይሄዳል። በጣም በርካታ ወጣቶች ተኮልክሎ የሚገኙበት አካባቢ ነው። ሰራተኞች ናቸው እነዚህ ወጣቶች። በርካታ ሱቆች ላይ ከፍተኛ የሆነ የሸቀጣሸቀጥ ማዛወር ስራ የሚሰሩ ወጣቶችን እያፈነ ወደ አውቶቡስ ገብቶ ጭኖ ወደ ቃሊቲ በሚገኘው የውሃ ልማት መጋዘን ተብሎ የሚጠቀሰው ከዚህ በፊት በርካታ ወጣቶችን አፍኖ በርካታ ወጣቶች የተገደሉበት ወደ ውትድርና ጣቢያም ሲሄዱ እዛ ማቆያ ክፍል አድርጎ የሚጠቀምበት ትልልቅ መጋዘኖች አሉ። ወደ እነዛ ትልልቅ መጋዘኖች እንዳስገባ ነው መረጃዎች ያመላከቱ የሚገኙት። ከአንዳንድ ቤተሰቦች እንደተረዳሁት መረጃ ከሆነ እነዚህም ወጣቶች በማሰልጠኛ ከሚባለው መጋዘን ውስጥ ካስገቡ በኋላ ወደ ወታደራዊ ማሰልጠኛ ለመላክ ዝግጅት እየተደረገ እንጂ የአፍሪካ ህብረትን ስብሰባ ገና በ7 እና በ8 ነው አዲስ አበባ የሚካሄደው። ገና ዛሬ 30 ነው። ከ7 ቀን በፊት የማጥራት ስራ ይሰራል ተብሎ አይታመንም። ከዚህ ውጭ ደግሞ በርካታ ወጣቶች በሀያት አራብሳ፣ በገላን አካባቢ፣ በጣፎ አካባቢ፣ በኮልፌ አካባቢ ለአፍሪካ ህብረት እጅግ በጣም የራቀ ቦታ ስለሆነ ከዚህ በፊት ሜክሲኮ ምናልባት 4 ኪሎ ፒያሳ ሜክሲኮ እንዲሁም ስቴዲየም አካባቢ እና ወደ ሀያትና ቦሌ መስመር አካባቢ ወጣቶችን ከዚህ በፊት የአፍሪካ ህብረት ሲደረግ ወጣቶችን እያያዙ በዛ አካባቢ የሚንቀሳቀሱ ሊስትሮ የሚሰሩ ሱቅ በደረቴ የሚሰሩ ወጣቶችን ለጊዜው ብለው መጋዘን ውስጥ አስገብተው ያቆያቸው ነበር። አሁን ግን የሆነው በዋናነት ከዚህ አሁን ከጠቀስኩት ቦታ ውጪ በአዲስ አበባ በ10ም ክፍለ ከተሞች ወጣት የተባሉትን ብቻ እየመረጡ ሞባይላቸውን እየቀሙ ወደ ባስ ካስገቡ በኋላ ወደ አዳራሹ ወስደው እንዳስገቧቸው ነው መረጃዎች የሚያመላክቱት። እንግዲህ ይሄ የሚያሳየው በአማራ ክልል ከፍተኛ የሆነ የሰራዊት ግምሰሳ እየተፈጸመበት ስለሆነ እነዚህም ወጣቶች ለምርጫ እንዲደርሱ በማድረግ 1 ወርና 2 ወር ስልጠና ወታደራዊ ስልጠና እንዲወስዱ በማድረግ ተመልሶ በሞቱ ወታደሮች ምትክ ሌላ የሚሰዋና የሚገደል ወጣቶችን ያው ጠቅላይ ሚኒስትሩ እንደተናገረው እኛ በ1 ወር ውስጥ 1 ሚሊዮን ወጣት አሰልፈን ውጊያውን በ1 ወርና በ2 ወር መጨረስ የሚችል አቅም አለን። ኢትዮጵያ የወጣት ችግር የለባትም፣ የሚሞት ወጣት የደሃ ልጅ ችግር የለባትምና ወደ ውትድርና እንወስዳቸዋለን በማለት የተናገረውን በተግባር እየፈጸመ እንደሆነ ነው የምንረዳው። ይሄ ዓለም አቀፍ እኮ በተለያዩ ተቋማት እየተናገሩት ነገር ነው። ኢትዮጵያ ህፃናትን ለውትድርና አገልግሎት በማዋል ያለ ፍላጎት አፈሳ በመፈጸም የምትታወቅ ሀገር እንደሆነች በርካታ የዓለም አቀፍ ሚዲያዎች እና የዓለም አቀፍ ድርጅቶች የዘገቡበት ሁኔታ ነው ያለው። ፋኖ ደግሞ በተቃራኒው ከወረዳ ከቀበሌ አደረጃጀት አልፎ ከፍተኛ ድምሰሳ እየፈጸመ እንደሚገኝና ዛሬ ደግሞ አንድ ጠንካራ አታጋይ ድርጅት ፈጥሮ ኃላፊነት የሚሰማው የሞተን የመከላከያ ሰራዊት በስርዓት የሚቀብርና የሚያስቀብር የተማረከን በአግባቡ የሚይዝና ወደ ቤተሰቦቹ ገንዘብ ሰጥቶ የሚልክ የቆሰለን በስነ ስርዓት የሚያሳክምና የሚያክም ህዝብ በውጊያ መሃል እንዳይገደል ጥንቃቄ የሚያደርግ በአጠቃላይ ፋኖ በተጨባጭ የአማራ ክልል መንግስት ሆኗል። የአማራ ክልል መንግስት ሆኗል። እሱ መንገድ ይዘጋል ሲል ይዘጋል፣ እሱ መንገድ ይከፈት ሲል ይከፈታል። በአማራ ክልል የአማራ ክልል ምስልን ያስተዳደር ከቢሮው ውስጥ ለጀነራሎቹ ከመታዘዝ ውጪ ሌላ ስራ፣ የልማት ስራ፣ የሰላም ስራ
እየሰሩ እንዳልሆነና አጠቃላይ በአማራ ክልል የፋኖ ኃይሎች ከመንግስት ደረጃ የደረሱ በመሆናቸውና ይሄን አጠቃለው ከአማራ ክልል ውጊያውን በማውጣት ወደ አዲስ አበባ የሚደረገውን ጉዞ ለማደናቀፍ ነው ከፍተኛ እንቅስቃሴ እያደረገ የሚገኘው። ይሄ እንግዲህ ምናልባት እሱ እየተናገረ ያለው ራሱን በልቡን አሳብጦ መንጋውን ለመበተን አመራሩ መምታት ወደሚል እንቅስቃሴ እየሄደ ስለሆነ የፋኖ ኃይሎች በደንብ ገብቷቸው በርካታ ቦታዎች ላይ ቆረጣ በማድረግ የሄደውን ሰራዊት በየቦታው እየቆረጡ እየበተኑ እየመቱት እንደሆነ ነው መረጃዎች የሚያመላክቱት። በዚህም ከፍተኛ ክሳራ እንደደረሰበትና በአጠቃላይ ዘመቻው ያው እንደተለመደው 10 ጊዜ በአማራ ክልል ዘመቻ አድርጎ ልዩ ዘመቻ አድርጎ እንዳልተሳካላት ሁሉ አሁንም 11ኛ ዙር ዘመቻ እንደማይሳካላት ነው አብዛኛው የኢትዮጵያ ሕዝብ እየተረዳ ያለው። መሳይ በጣም ነው የማመሰግነው። እንግዲህ በወቅታዊ የፋኖ ትግል እንቅስቃሴ እንደዚሁም በአዲስ አበባ እየተካሄደ ያለውን አፈሳ በተመለከተ መረጃውን ያካፈልክበት የዛሬው ዝግጅታችንን ይመስላል። በጣም አመሰግናለሁ። መልካም ቀን። እኔም አመሰግናለሁ።